ወገን ቪዲዮውን ሪፖስት ሼር ዲዩት አድርጉት። አሁንም በሃና ጉዳይ አዲስ መረጃ ደርሶኛል። ሃና ጋር የነበረችው ልጅ ሃና የሆነ ነገር እንዳለቻት ለልጁ ነግረዋለች። ልጁ ደግሞ ለልጅቷ ነግሯታል። ልጅቷ የተባለችውን መታ ታብራራልናለች። ምክንያቱም ያቺም ሃና ጋር የነበረችው ልጅ የመን ውስጥ አስፈላጊ ያልሆነ ቦታ ናት። ልጁም ኢትዮጵያ ነው መሰል ያለው። ይሄ ግን ሶስተኛ ወገን የተነገራት ግን እውነቱን ልጁ ያላትን ይዛ መታ ታስረዳናለች። ልጁ ቲክታክ ተጠቃሚ ስላላደለ ነው። ሃኒ ለቤተሰቦቿም ያለችው ነገር እንዳላት የሚያመለክት መረጃ ደርሶናል። ሃኒ በህይወት ለመኖሯ 100% አረጋግጠናል። 10 ሰዓት ላይ እንወያይበታለን። ወገን ቪዲዮውን ሪፖስት ሼር ዲዩት አድርጉት። አሁንም በሃና ጉዳይ አዲስ መረጃ ደርሶኛል። ሃና ጋር የነበረችው ልጅ ሃና የሆነ ነገር እንዳለቻት ለልጁ ነግረዋለች። ልጁ ደግሞ ለልጅቷ ነግሯታል። ልጅቷ የተባለችውን መታ ታብራራልናለች። ምክንያቱም ያቺም ሃና ጋር የነበረችው ልጅ የመን ውስጥ አስፈላጊ ያልሆነ ቦታ ናት። ልጁም ኢትዮጵያ ነው መሰል ያለው። ይሄ ግን ሶስተኛ ወገን የተነገራት ግን እውነቱን ልጁ ያላትን ይዛ መታ ታስረዳናለች። ልጁ ቲክታክ ተጠቃሚ ስላላደለ ነው። ሃኒ ለቤተሰቦቿም ያለችው ነገር እንዳላት የሚያመለክት መረጃ ደርሶናል። ሃኒ በህይወት ለመኖሯ 100% አረጋግጠናል። 10 ሰዓት ላይ እንወያይበታለን።